ሰላም ተማሪዎች፣ ዛሬ የመጣ ነው እንግዲህ በሪሚዲያል ኮርስ በባዮሎጂ ሳብጀክት ይሆናል ማለት ነው። ስለዚህ ዩኒቷን እንጀምራለን። ዘ ሳይንስ ኦፍ ባዮሎጂ የሚል ነው ርዕሱ። ለዛሬው ኢንትሮዳክሽን ፓርቱን አብረን እናያለን ማለት ነው። ፈርስት ዋት ኢዝ ባዮሎጂ የሚለውን ጥያቄ መሰረት በማድረግ እንጀምራለን ማለት ነው። ባዮሎጂ ኢዝ ኤ ስፔሻል ብራንች ኦፍ ሳይንስ ዛት ዴል ዊዝ ሊቪንግ ቲንግስ። እንግዲህ ባዮሎጂ አንዱ ስፔሻል ብራንች ኦፍ ሳይንስ ሲሆን የሚያጠነው ህይወት ስላላቸው ነገሮች ነው። በምድር ላይ ያሉ ህይወት ስላላቸው ነገሮች አጠቃላይ የሚያጠነው ባዮሎጂ ነው ማለት ነው። ባዮሎጂ ዩዝስ ዘ ሳይንቲፊክ ሜተድ ቱ ስቴዲ ዘ ኔቸር ኤንድ ፈንክሽን ኦፍ ሊቪንግ ቲንግስ አስ ዌል አስ ኢንተራክሽን። እንግዲህ ባዮሎጂ በዚህ ላይ የሚያጠነው ስለ ተፈጥሮ እንዲሁም ህይወት ያላቸው ነገሮች ስላላቸው ተግባር as well as their interaction ያላቸውን ኢንተራክሽን ወይም ኢንተርሪሌሽንሺፕ የሚያጠና ነው። and with the environment of which they are parts በአካባቢ ስላሉ አካላቶች የሚያጠና ነው ማለት ነው። the sphere of biology is unique. it that is covers highly organized from matter. እንግዲህ sphere of biology highly organized የተደረገ ነው በማተሮች ማለት ነው። Biology is one of the most interesting subjects. Biology one of the most interesting subjects ነው ማለት ነው። Because of this reason biologists that study about life. It is especially important subject for everyone since it will affect everyone future. Many biologists are work on problem that critically affect our life, such as the world rapidly expand population and diseases like cancer, COVID-19 and AIDS. So biologists እንግዲህ እዚህ ላይ የሚያጠኑት በዓለም ላይ ያሉ ማለት ህዝቡ በምን ያህል ፍጥነት እያደገ እንደሆነ ያጠናል። እንዲሁም ህዝብ ሲኖር ደግሞ በሽታ መፈጠሩ አይቀርም። ስለነዛ በሽታዎች ክሪቲካሊ አፌክት ስለሚያደርጋቸው ነገሮች ወርክ ያደርጋሉ ባዮሎጂስቶች ማለት ነው። እንዲሁም ደግሞ በሪሰንት ሊሆነው የኮቪድ-19 እንዲሁም ኤድስ ደግሞ በእነዚህ ነገሮች ላይ ዲፔንዱ ነው ባዮሎጂስቶች ያጠናሉ ማለት ነው። ሌላኛው ርዕሳችን why is biology important for you ነው። ባዮሎጂ ለምንድን ነው አሁን የሚጠቅመው? ሀሳቡ ባዮሎጂ ጥቅሙን እናያለን። use and manage natural resource የተፈጥሮ ሀብቶችን ለመጠቀም እንዲሁም ማኔጅ ለማድረግ ይጠቅማል። ሌላ prevent and cure diseases ከላይ ባየነው መሰረት like cancer, COVID-19 and AIDS ያሉ ነገሮችን እነዛን ቅድመ መከላከል ያደርጋል ማለት ነው። ቅድመ መከላከል ያደርጋል። እንዲሁም cure disease በሽታዎችን የመከላከል ያሳያል። እዚህ ላይ improve the quality of our lives and the future generation የህይወታችንን ሌላኛው ዘ ፊውቸር ጀነሬሽን ለወደፊት ትውልድ የምናስተላልፍበትን ነው ማለት ነው። ዘ ሳይንቲፊክ ሜተድ ሌላኛው የባዮሎጂ ዘ ሳይንቲፊክ ሜተድ የሚለው እናያለን። መጀመሪያ ሳይንስ ምንድን ነው? ኢንጀነራል ሳይንስ ኢዝ ኤ ቦዲ ኦፍ ኖሌጅ ዊች ኢዝ ሲስተማቲካሊ ኦርጋናይዝድ ኦን ኔቸር ሶሳይቲ ኤንድ ቶት። እንግዲህ ሳይንሳዊ ሜቶዶችን እንጠቀማለን። ስቴዲስ ኢን ሳይንስ ኢንቮልቭስ 3 ኢንተርሪሌትድ ኮንሰፕትስ። እንግዲህ አንድን ሳይንስ ስናጠና ኢንተርሪሌትድ የምናደርጋቸው ኮንሰፕቶች ላይ መሰረት እናደርጋለን። አንደኛው ዘ ሜተድ ኦፍ ኢንቨስቲጌሽን፣ ሁለተኛው ፊልድ ኦፍ ኢንቨስቲጌሽን፣ ሶስተኛው ደግሞ ሪዛልት ኦፍ ኢንቨስቲጌሽን ነው። አንዴ ሜተድ ኦፍ ኢንቨስቲጌሽን የምንለው ያንን ሳይንስ ለማጥናት የሚያስፈልጉ መረጃዎች ወይም ሜቶዶች፣ መንገዶች። ሌላኛው ፊልድ ምን ላይ ነው ስቴዲየም የምናከናውነው፣ እንዲሁም ሪዛልቱ
ያገኘውን ሪዛልት የምናስቀምጥበት ነው ማለት ነው። The scientific method involves a series of logical steps that help to study natural process. ሳይንቲፊክ ሜተድ እንግዲህ ሲሪየስ የሆነ ነው ማለት ነው። ተከታታይነት ያለው ነው። ሎጂካል ስቴፕን የሚከተል ነው። በምን ጊዜ? ናቹራል ፕሮሰስን በምናጠናበት ጊዜ ማለት ነው። It is a powerful method which can help to solve new scientific problem. ይሄ ፓወርፉል ሜተዱ ነው። ጥቅሙ ምንድነው? ሳይንቲፊክ ፕሮብሌሞችን ሶልቭ ለማድረግ የምንጠቀምበት ነው ማለት ነው። ምን? ሳይንቲፊክ ሜተድ ከላይ ያየ ነው ማለት ነው። ሌላኛው ኖሌጅ። ኖሌጅ ምንድን ነው? ኖሌጅ is not absolute and unchanged. It is always faces the test of time. It is the knowledge that is accumulated by scientific method. እንግዲህ እውቀት የምንለው እነዛ ሳይንቲፊክ ሜተዶችን በምናደርግበት ጊዜ የምንጠቀመው መሰረታዊ የሆነ መሳሪያ ነው ማለት ነው። ለምሳሌ we human often ask whom we are, where we come from, how we could live in harmony with the environment የሚሉትን ጥያቄዎች መሰረት አድርጎ የሚሰራ ነው ማለት ነው ሳይንቲፊክ ሜተድ። The measure that we take to provide a scientific explanation to these and other similar questions consist of scientific method. እንግዲህ ሳይንቲፊክ ሜተድ የራሱ የሆነ ሳይንቲፊክ ኤክስፕላኔሽን ፕሮቫይድ ያደረገ ነው ማለት ነው በውስጡ። Existing scientific truth is relative and must be continuously, like testing, evaluating and reconstructing. The scientific method is not limited to be laboratory, but it is a way of everyday life. እንግዲህ ሳይንቲፊክ ሜተድ ውስን አይደለም፣ በላቦራቶሪ ብቻ የሚካሄድ አይደለም፣ በየዕለት ተዕለት ኑሯችን ላይ የሚካሄድ ሜተድ ነው ማለት ነው። ኢት ሄልፕስ ቱ ኢንቨስቲጌት ኤ ክራይም፣ ዲያግኖሲስ ኦፍ ዲዚዝ። እዚህ ላይ የሚያጠናው ስለ ወንጀሎች እንዲሁም የበሽታዎች ዲያግኖሲስ ያጠናል ማለት ነው። ዲቴይል የሆነ መረጃ የሚሰጥ ነው ማለት ነው። ዚስ ኩድ ቢ ጀስቲፋይ ኤንድ ቫሊድድ። ይሄ ደግሞ አንደኛ ኢንቨስቲጌት ሲያደርግ፣ ሌላኛው ጀስቲፋይ እንዲሁም ቫሊዴት መሆኑን እና አለመሆኑን ያጠናል ማለት ነው። ፎሎዊንግ ኤ ሰርቴን ሳይንቲፊክ ስቴፕስ ሳይንቲስት ዩዝ ዲፈረንት ሳይንቲፊክ ሜተድ። እንግዲህ ሳይንቲስቶች ሳይንቲፊክ ሪሰርች ለማድረግ የተለያዩ መንገዶችን ይጠቀማሉ። ቱ ሶልቭ ፕሮብሌም ኤንድ ዘይ ኦል ሼር ዘ ፎሎዊንግ ኮመን ስቴፕስ። እንግዲህ ሳይንቲስት ወይም ሳይንቲፊክ ሜተድ ሲጠና መሰረታዊ የሚያስፈልጉ መንገዶች አሉ፣ እንዲሁም መሰረታዊ የሚያስፈልጉ የሆኑ ስቴፖች አሉ። እነሱን ተከትለው ነው ሳይንቲፊክ ሜተድ ማከናወን ያለባቸው። ምክንያቱም ይህ ሳይንቲፊክ ሜተድ ወደ ምን ይቀየራል ማለት ነው? ወደ ቲዮሪ ለመቀየር እነዚህን ስቴፖች ማለፍ አለበት ነው ሀሳቡ። ኮመን የሆኑ ስቴፖች አሉ፣ እነሱን አብረን እናያለን ማለት ነው። ኢንአዲሽን በኤግዛምፕልም እናያቸዋለን ማለት ነው። የመጀመሪያው የሳይንቲፊክ ስቴዲ ሜተድ አንደኛው ኦብዘርቬሽን ነው። ኦብዘርቬሽን ምንድን ነው? ምልከታ ነው። የሆነ ነገር ለማጥናት ፈልገን ያ ነገር ምንድን ነው ሀሳቡ የሚለውን ምልከታ የምንሰጥበት ነው ማለት ነው። ኦር ኖቲሲንግ ኦፍ ኤ ባዮሎጂካል ፌኖሜና። ኤግዛምፕል ሰም ፕላንትስ ግሮው ቶለር ኢን ሰንላይት ዛን ኢን ሼድ። ለምሳሌ አሁን ፕላንቶች ጥላ ላይ ሲያድጉ ነው ወይስ ሰንላይት ላይ ሲያድጉ ነው የሚለውን ምልከታ እናደርጋለን ማለት ነው። እድገታቸው ላይ ዲፔንዱ ነው ማለት ነው። ሁለተኛው ደግሞ ፕሮብሌም ወይም ሪሰርች ኩዌሽን እናደርጋለን። አስኪንግ ስፔሲፊክ ባዮሎጂካል ኩዌሽን፣ ስፔሲፊክ የሆኑ ባዮሎጂካል ጥያቄዎችን የምናቀርብበት ነው ሁለተኛው ማለት ነው። ኤግዛምፕል ሃው ዳዝ ሰንላይት አፌክት ፕላንት ግሮዝ። ምንድን ነው አሁን ለምሳሌ ሰንላይት በእጽዋቶች እድገት ላይ ያለው አስተዋጽኦ ምንድን ነው የሚለውን ሪሰርች የሆነ ኩዌሽን እናቀርባለን፣ ወይም ስፔሲፊክ የሆነ ባዮሎጂካል ኩዌሽን እናቀርባለን ማለት ነው። ሌላኛው ሶስተኛው ሜተድ ወይም ሶስተኛው ስቴፕ ሃይፖተሲስ ነው። ሃይፖተሲስ ምንድን ነው? ስለዛ ሪሰርች የምናደርገው መላመት ኦር ኤቴስቴብል ባዮሎጂካል ኤክስፕላኔሽን። ኤግዛምፕል ፕላንትስ ኤክስፖዝድ ቱ ሞር ሰንላይት
grow faster ፕላንቶች ወይም እጽዋቶች ለማደግ ሰንላይት ወዳለበት ኤክስፖርት የሚያደርጉት ለምንድን ነው የሚለውን ሃይፖቴሲስ እናቀርባለን። ሌላኛው ኤክስፐሪመንቴሽን ነው። አራተኛው ስቴፕ ኤክስፐሪመንቴሽን ነው። ኮንዳክቲንግ ኮንትሮልድ ባዮሎጂካል ኤክስፐሪመንት ፎር ኤግዛምፕል grow two groups of plants one in sunlight one in shade። ስለዚህ ከላይ ባየነው መሰረት እንግዲህ ኤግዛምፕሉ ላይ ዲፔንድ ሆነን እጽዋቶች በጥላ ላይ ሲያድጉ ነው ወይስ በሰንላይት ላይ ሲያድጉ ነው ቶለር የሚሆኑት የሚለውን ሁለት ግሩፕ እናዘጋጃለን። በምን የሚያድጉ? አንደኛ በጥላ ላይ የሚያድጉ፣ ሁለተኛ ደግሞ በሰንላይት ወይም የፀሐይ ብርሃን ባለበት የሚያድጉ እናዘጋጃለን ማለት ነው። ስለዚህ ይህን የምናዘጋጀው ፕሮሰስ ምን ይባላል? ኤክስፐሪመንት ይባላል ማለት ነው። አምስተኛው ዳታ ኮሌክሽን ነው። ሜጀሪንግ ባዮሎጂካል ዳታ። አሁን እዚህ ጋር የተከልናቸው ዛፎች አሉ አይደለ? ሰንላይት ላይ እንዲሁም ሼድ ወይም ጥላ ላይ የተከልናቸውን ዛፎች ሜጀር እናደርጋቸዋለን። እድገታቸውን በየሳምንቱ ወይም በየዕለት ተዕለቱ እድገታቸውን ምን ያላደጉ ያንኛው ከዚህኛው ምን ያላድጓል የሚለውን እናያለን ማለት ነው። ሜጀር ፕላንትስ ሄት ዊክሊ በሳምንት የፕላንቶችን እድገት ወይም ቁመታቸውን እየለካን ልዩነታቸውንና ዲፈረንሳቸውን እናያለን ማለት ነው። ከዛ ወደ ስድስተኛው ስቴፕ ስንሄድ ዳታ አናላይዝ ነው። እነዚያ የሰበሰብነውን ዳታዎችን አናላይዝ እናደርጋለን፣ መረጃዎችን አናላይዝ እናደርጋለን ማለት ነው። ኮምፔሪንግ ኤንድ ኢንተርፕሬቲንግ ሪዛልት ነው። የሁለቱ ሰንላይት እና ሻዶ ላይ ያደጉትን ዛፎች ኮምፔሪንግ ኮንትራስት በማድረግ የምናካሄድበት ሜቴድ ነው ማለት ነው። ግራፊንግ ግሮዝ ሬት ኦፍ ቦዝ ግሩፕስ። ወደ ሰባተኛው ስንሄድ ኮንክሉዥን ነው። አክሴፕቲንግ ኦር ሪጀክቲንግ ዘ ሃይፖቴሲስ ኤግዛምፕል ፕላንትስ ኢን ሰንላይት ግሮው ቶለር ሰፖርቲንግ ዘ ሃይፖቴሲስ። ስለዚህ እዚህ ጋር ኮንክሉዥን ሲሰጥ ከላይ ባየነው ዳታ አናላይዝ ስናደርግ ጥላ ላይ ያሉት አነስተኛ እድገት ካሳዩ፣ የፀሐይ ብርሃን ላይ ያሉት ደግሞ እድገታቸው ከፍተኛ ከሆነ አንዱን አክሴፕት እናደርጋለን ወይም ሪጀክት የምናደርግበት ነው። ስለዚህ አክሴፕት የምናደርገው ሰንላይት ላይ ያሉት ሞር ግሮው ስላደረጉ እንዲሁም ሻዶ ላይ ያሉት ደግሞ እድገታቸው ውስን ስለሆነ ሰንላይት ላይ ያሉትን አክሴፕት አድርገን ሻዶ ላይ ያሉት ደግሞ ሪጀክት የምናደርግበት ሂደት ነው ማለት ነው። ስለዚህ ፕላንቲንግ ሰንላይት ግሮው ቶለር ሰፖርቲንግ ዘ ሃይፖቴሲስ። ስለዚህ ፕላንቶች በፀሐይ ብርሃን ማደጋቸው ለመላምታችን ዋና ደጋፊ ሆኖ ቀርበዋል ማለት ነው። እሺ ተማሪዎች እስካሁን በነበረን ቆይታ አሪፍ ግኝት እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ሌሰናችን ደግሞ ኔክስት ቱቶሪያል 1.1 እንጀምራለን። ሳይንቲፊክ ኤክስፐሪመንት የሚለውን እንጀምራለን ማለት ነው። እስካሁን ያየነው ኢንትሮዳክሽን ነው። እንግዲህ በቀጣይ አብረን እንደምንቀጥል ተስፋ አደርጋለሁ። ይሄ ቱቶሪያል የሚለቀቅበት በይሉሊ ባይ ኤም ሻህሊ የሚቀርብ ቱቶሪያል ነው። እስከዛው ድረስ ቀጣይ ዩኒቶችን እስከምሰራ ላይክ እንዲሁም ሰብስክራይብ ለጓደኞቻችሁ ደግሞ ሼር እያደረጋችሁ ጠብቁን። ቸር ሰንብቱ።